Project planning is a process of figure out how to complete a project successfully. እንግዲህ አንድ ፕሮጀክት ሲሰራ እቅድ ማውጣት የግድ ነው ማለት ነው። በእቅድ መሰረት ፕሮጀክቱን ካላስጓዝ ነው ፕሮጀክቱ የሚጠበቅበትን ዓላማ ሳክሰስፉሊ አቺቭ አያደርግም ማለት ነው። ስለዚህ ፕሮጀክት ፕላኒንግ የምንለው አንድ ፕሮጀክት እንዴት ሳክሰስፉሊ ኮምፕሊት እንደሚያደርግ የማወቅ ሂደት ነው ማለት ነው። ወይም ደግሞ አንድ ተግባር ለማጠናቀቅ ፍኖተ ካርታ እንደማዘጋጀት ነው ማለት ነው። ዛት ሚንስ ብዙ አይነት ነገሮችን ፕላን እናደርግ እንችላለን። ታይም፣ ኮስት፣ ስኮፕ፣ ሪሶርስ፣ ሪስክ እነዚህ ነገሮች ኳሊቲ ፕላን ልናደርግ እንችላለን በፕሮጀክት ውስጥ ማለት ነው። It involves deciding what you want to achieve, what you need, how long it will take and how much it will cost የሚለው ነገሮችን እናያለን ማለት ነው። ያ ማለት ፕሮጀክቱ አቺቭ ለማድረግ ምን ነገር ያስፈልገናል፣ ምን ያህል ጊዜ ይፈልጋል፣ ያን ፕሮጀክት ለማጠናቀቅ ምን ያህል ጊዜ እንደሚፈልግ፣ ምን ያህል ወጪዎች እንደሚያስወጣን፣ ምን እንደሚያስፈልገን ዲሳይድ የምናደርግበት ኤሪያ ፕሮጀክት ፕላኒንግ እንለዋለን ማለት ነው። እንግዲህ ፕሮጀክት ጎል ልናቅድ እንችላለን። ጎል የምንለው ፕሮጀክቱ ማሳካት የሚፈልጋቸው ነገሮች ማለት ነው። ስኮፕ ፕላን ልናደርግ እንችላለን። ስኮፕ የምንለው ፕሮጀክቱ የሚያካትታቸውና የማያካትታቸው ነገሮች በግልጽ የምናስቀምጥበት ነው ማለት ነው። ሪሶርስ የምንላቸው ፕሮጀክቱን ለማጠናቀቅ የሚያስፈልጉን የተለያዩ ሰዎች ሊሆኑ ይችላሉ፣ መሳሪያው የሆኑ ቁሳቁሶች ሊሆኑ ይችላሉ። ታይም ላይን ያ ማለት ፕሮጀክቱ መቼ እንደሚፈጸም በግልጽ የምናስቀምጥበት ሰሌዳ የጊዜ ሰሌዳ ነው ማለት ነው። በጀት ፕሮጀክቱ ምን ያህል ገንዘብ ወጪ ያስደርገናል የሚለውን ፕላን እናደርጋለን። ሪስክ ያ ማለት ፕሮጀክቱን በምንሰራበት ጊዜ ሊፈጠሩ የሚችሉ ችግሮችና እንዴት መፍታት እንዳለብን እሱን ፕላን ልናደርግ እንችላለን። ኳሊቲ ያው የመጨረሻ ምርቱ ወይም ፕሮጀክቱ የሚያመርታቸው ፕሮዳክቶች ሊሆኑ ይችላሉ። የነሱ ጥራት ያላቸው ምርቶችን እንድናቀርብ ማቀድ ያስፈልገናል ማለት ነው። ሌላው ኮንሰፕት ፕሮጀክት ኢንተግሬሽን ማኔጅመንት ነው። ኢት ኢዝ ኦል አባውት ሜኪንግ ሹር ኤቭሪቲንግ ኢን ኤ ፕሮጀክት ወርክስ ቱጌዘር ስሙዝሊ። ይሄ ምንድን ነው? ጀስት ፕሮጀክት ስንሰራ የተለያዩ የፕሮጀክት ኮምፖነንቶች ይኖራሉ። እነዛ ኮምፖነንቶች በውህደት በአንድ ላይ በህብረት እንዲሰሩ የማድረግ ሂደት ነው ማለት ነው። It involves coordinating different parts of a project so that they come together at the right time. Just በዛ ፕሮጀክት ውስጥ የተለያዩ ፓርቶች ወይም የተለያዩ አካላት ይሳተፋሉ። እነዛ አካላት በኢንተግሬሽን በኮኦርዲኔሽን እንዲሰሩ ኮኦርዲኔት የማድረግ ስራ ነው ማለት ነው። በዚህ ውስጥ የተለያዩ ነገሮች የተለያዩ አክቲቪቲዎች ይኖራሉ። ኮኦርዲኔሽን የምንለው አለ የመጀመሪያው። ያ ማለት በዛ ፕሮጀክት ውስጥ ያሉ ሁሉም ተግባራት ወይም የቡድን አባላት ሊኖሩ ይችላሉ። የተለያዩ ስቴክ ሆልደርስ የምንላቸው እነሱ አብረው እየሰሩ መሆናቸውን የምናረጋግጥበት ነው ማለት ነው። ሌላው ኪ ሳክሰስ ያ ማለት ምን አይነት ሁኔታዎች ፕሮጀክቱን ስኬታማ ሊያደርጉት ይችላሉ የሚሉትን ነገሮች እናስባለን። ሌላው ሪስፖንሲቢሊቲስ ነው። ሪስፖንሲቢሊቲ ነው በፕሮጀክት ውስጥ ማን ምን እንደሚሰራ በግልጽ የምንወስንበት ነው ማለት ነው። ስቴክ ሆልደርስ እንላቸዋሉ ሌሎቹ። እነዚህ ያው በፕሮጀክት ውስጥ የሚሳተፉ አካላት እነሱ በኢንተግሬት ሆነው በውህደት በአንድነት እንዲሰሩ የምናስችልበት ነው ማለት ነው። ስቴክሆልደር ሳቲስፋክሽን ነው። ስቴክሆልደር ሳቲስፋክሽን ነው በፕሮጀክት ውስጥ የሚሳተፉ አካላት ሳቲስፋይ ናቸው ወይስ አይደሉም የሚለውን ነገር የምናይበት ነው የዚህ ኢንተግሬሽን ማኔጅመንት የምንለው ማለት ነው። ሌላው ኮሚኒኬሽን ነው። ያ ማለት
በዛ ፕሮጀክት ውስጥ የሚሳተፉ ባለድርሻ አካላት ይኖራሉ። እነሱ የተለያዩ መረጃዎች እና የተለያዩ አፕዴቶች ሲኖሩ ለነሱ ማጋራት ያስፈልጋል። ዳይሊ ፕሮሰስ ያው በፕሮጀክቱ ሂደት ውስጥ ያሉ ስራዎችን ኢንተግሬት ማድረግን ያካትታል ማለት ነው። ሌላው ኮንሰፕት ፕሮጀክት ፕላን ዲቨሎፕመንት የምንለው ነው። ይሄ ምንድን ነው? እንግዲህ ፕሮጀክት ስንሰራ ያው ፕላን እናደርጋለን ብለናል። ፕሮጀክት ፕላን ማኔጅመንት ኢዝ ኤ ክሩሻል ዶክመንት that help keep project organized and run smoothly። ያው ፕሮጀክቱ ስሙዝሊ በሆነ መልኩ ራን እንዲያደርግና ኦርጋናይዝ እንዲሆን ወሳኝ የሆነ ዶክመንት ነው ማለት ነው። አንድ ፕሮጀክት ስሙዝሊ ራን እንዲያደርግ ኦርጋናይዝድ በሆነ መልኩ እንዲሄድ የሚያስፈልግ ዶክመንት ነው። የክሩሻል ዶክመንት ነው ማለት ነው። የተለያዩ ኪ ፋንክሽኖች አሉ በዚህ በፕሮጀክት ፕላን ዴቨሎፕመንት ውስጥ። የመጀመሪያው ኮኦርዲኔሽን ነው። ይሄ ምንድነው? ጀስት በፕሮጀክት ውስጥ የሚሳተፉ ሁሉም አካላት ይኖራሉ። እነዚህ አካላት ያለ ችግር በህብረት ስራቸውን እንዲያከናውኑ ኮኦርዲኔት የማድረግ ስራ ነው ማለት ነው። ሁለተኛው ጋይዳንስ ነው። ዛት ሚንስ መመሪያ የምንለው ነው ማለት ነው። መደረግ ስላለባቸው ነገሮች ግልጽ የሆነ አቅጣጫዎችን የሚሰጥልን ነው ይሄ ጋይዳንስ የምንለው ፋንክሽን። ሶስተኛው ዶክመንቴሽን ነው። ይሄ ማለት ከፕሮጀክቱ ጋር የተያያዙ የተለያዩ ዶክመንቶች ይኖራሉ። እነሱ ዶክመንቶች መዝግቦ በመያዝ የሚያስቀምጥልን ነው ማለት ነው። ሌላው ፋሲሊቴሽን የምንለው ፋንክሽን አለ። ይሄ ያው በቡድን ስራ ውስጥ ያሉ የሚሳተፉ የተለያዩ አካላት በደንብ ተግባብተው እንዲሰሩ ፋሲሊቴት የማድረግ ስራ ያከናውናል ማለት ነው። የመጨረሻው ኪ ፋንክሽንስ ኦፍ ፕሮጀክት ፕላን ዴቨሎፕመንት ቤዝ ላይን የምንለው ነው። ይሄ የፕሮጀክቱን ሂደት ለመቆጣጠር መነሻ ነጥቦችን እንደማዘጋጀት ነው ማለት ነው። ሌላው ሀሳብ ፕላን ኤክስኪዩሽን ነው። ፕሮጀክት ፕላን ኤክስኪዩሽን የምንለው ምንድነው? it is when the actual works of a project happens። ጀስት እቅድ አውጥተናል። በእቅዱ መሰረት ፕሮጀክቱን ወደ አክቹዋል ወርክ ወይም ወደ ተግባር የመቀየር ሂደት ፕላን ኤክስኪዩሽን እንለዋለን ማለት ነው። it involves following the project plan to get things done and achieve the project goals። ፕሮጀክት ፕላን አስቀምጠናል። ባስቀመጥነው ፕላን መሰረት ፕሮጀክቱን ራን የማድረግ ሂደት we call it ፕላን ኤክስኪዩሽን እንለዋለን ማለት ነው። በዚህ ውስጥም ኪ ኮምፖነንቶች አሉ። የፕሮጀክት ኤክስኪዩሽን ኪ ኮምፖነንት የምንላቸው ማለት ነው። የመጀመሪያው ኢምፕሊመንቲንግ ዘ ፕሮጀክት ፕላን ነው። ያ ማለት የፕሮጀክት ፕላኑን ወደ ተግባር መቀየር ማለት ነው። ዛት ሚንስ የታቀደ ተግባር ይኖራል፣ ያንን ተግባር ማከናወን ማለት ነው። ሁለተኛው ማኔጂንግ ሪሶርስ፣ በዛ ፕሮጀክት ውስጥ ያሉ ሁሉንም ሪሶርሶች ማኔጅ ማድረግ ማኔጂንግ ሪሶርስ እንለዋለን ማለት ነው። እንግዲህ ሪሶርስ የምንለው ሰው ሊሆን ይችላል፣ የተለያዩ ቁሳቁሶች፣ የተለያዩ እቃዎች ፕሮጀክቱን ስኬታማ ለማድረግ የሚያግዙን ማቴሪያሎች ናቸው ማለት ነው። ሌላው ሞኒተሪንግ ፕሮግረስስ፣ ያው እንግዲህ አንድ ፕሮጀክት በሂደት ላይ ያለ ክትትል ማድረግ ያስፈልግናል። ያስቀመጥነው እቅድ ይኖራል። ከእቅዱ ጋር እያነጻጸርን እንዴት እየሄደ እንደሆነ መከታተል ያስፈልጋል ማለት ነው። ሌላው አዳፕቲንግ ቱ ቼንጅ ኒድድ፣ ይሄ ደግሞ ያው ከለውጦች ጋር መላመድ ነው። እንግዲህ አንድ ፕሮጀክት እንደጠበቅነው ላይሄድልን ይችላል ማለት ነው። ስለዚህ ከለውጦች ጋር ማስተካከያ እያደረግን መላመድ ያስፈልጋል ማለት ነው። የመጨረሻው ኮሚኒኬሽን ነው። ይሄ እንግዲህ በፕሮጀክቱ ውስጥ ስለተፈጠሩ ነገሮች
ሁሉም አካላት ኮሚኒኬት እንዲያደርጉ ማስቻል ነው ማለት ነው። ሌላው ጽንሰ ሀሳብ what is scope management ነው። scope management is about making sure everyone know what a project will include and what it will not. ስኮፕ ማኔጅመንት የምንለው ምንድን ነው? ፕሮጀክቱ ምን እንደሚያካትት እና ምን እንደማያካትት በግልጽ የሚያስቀምጥልን ነው ማለት ነው። አንድ ፕሮጀክት እነዚህን እሰራለሁ ብሎ በግልጽ ያስቀምጣል። የማይሰራቸውን ነገሮች ደግሞ እነዚህን እንደማያካትት የሚያስቀምጥበት ስኮፕ ማኔጅመንት እንለዋለን ማለት ነው። It helps keep the project focused on what needs to be done so it finishes on time and within budget. ይህ ምንድነው? ፕሮጀክቱ መደረግ ያለባቸው ነገሮች በግልጽ ካስቀመጠ ባለድርሻ አካላት የቱ ላይ ማተኮር እንዳለባቸው እንዲረዱ ያስችላቸዋል ማለት ነው። ይሄም ደግሞ ፕሮጀክቱ በጊዜና በበጀት ውስጥ እንዲጠናቀቅ ያስችለዋል ማለት ነው። የተለያዩ ስኮፕ ማኔጅመንት ፕሮሰሶች አሉ። ወደ 5 የሚሆኑ ፕሮሰሶች። የመጀመሪያው ኮሌክቲንግ ሪኳየርመንት ማለት መስፈርቶችን መሰብሰብ ማለት ነው። ያው ስኮፕ ማኔጅመንትን ስናስቀምጥ መጀመሪያ ሪኳየርመንቶችን ጋዘር ማድረግ ያስፈልጋል ማለት ነው። እዚህ ላይ ምንድነው ሪኳየርመንት ጋዘሪንግ ላይ ሰዎች ከፕሮጀክቱ ምን እንደሚጠብቁ ወይም ምን እንደሚፈልጉ ማወቅ ነው። ሪኳየርመንት ስንሰበስብ ከዚህ ፕሮጀክት ሰዎቹ ምን ይፈልጋሉ የሚለውን ኮንሲደር አድርገን ነው ስኮፕን እናስቀምጠው ማለት ነው። ሁለተኛው ዲፋይን ስኮፕ ነው። ፕሮጀክቱ ምን እንደሚያቀርብ በግልጽ መግለጽ ነው። ይሄኛው ደግሞ ፕሮጀክታችን እነዚህ ነገሮች ያቀርባል ብሎ በግልጽ ዲፋይን እናደርጋለን እንገልጻለን ማለት ነው። ሶስተኛው ክሬቲንግ WBS አውትዌሽን ነው፣ ወርክ ብሬክዳውን ስትራክቸር ማለት ነው። ይሄ ምንድነው? ፕሮጀክቱን ወደ ትናንሽ እና ለአስተዳደር ወደሚመቹ ተግባራት መከፋፈል ማለት ነው። ላርጅ የሆነውን ፕሮጀክት ወደ ስሞለር ወደ ሚኒ ታስኮች መከፋፈል ሶስተኛው ስቴፕ ነው ማለት ነው። አራተኛው ቬሪፋይንግ ስኮፕስ፣ ያው ዲፋይን አድርገናል ፕሮሰስ 2 ላይ ዲፋይን ስኮፕ እንዳድርገናል። በዛ መሰረት ተስማሚ የሆኑትን ስኮፖች ቬሪፋይ እናረጋግጣለን ማለት ነው። አምስተኛው ኮሌክቲንግ ስኮፕስ ነው። አምስተኛው ፕሮሰስ ስኮፖችን ኮንትሮል ማድረግ፣ ያ ማለት ያው እያንዳንዱ የሚደረጉ ለውጦችን እነሱን ማስተዳደር መቻል ማለት ነው። ኮንትሮል ማድረግ፣ ማኔጅ ማድረግ። ሌላ ሜትድስ ፎር ሴሌክቲንግ ፕሮጀክቶችን ለመምረጥ እንግዲህ የተለያዩ ዘዴዎች አሉ ማለት ነው። አይዴንቲፋይንግ ዘ ፖቴንሻል ፕሮጀክትስ፣ አንድ ፕሮጀክት የፕሮጀክት ታይትል ከመምረጣችን በፊት ሜትዶችን በመጠቀም ብናደርገው ምርጥና የተሻለ ተፈላጊ የሆነ ፕሮጀክት ታይትል መርጠን የተሻለ ውጤት እንድናገኝ ያስችለናል ማለት ነው። Organizations often have many ideas for IT projects, but they need a clear process to choose the best one. እንግዲህ የአይቲ ፕሮጀክቶች ብዙ ሀሳቦች ሊመጣልን ይችላል። አይቲ ፕሮጀክት መስራት ስንፈልግ የተለያዩ አይዲያዎች ሊመጡልን ይችላሉ። በት ምርጡን ፕሮጀክት ለመምረጥ ግልጽ የሆኑ ሂደቶችን መከተል አስፈላጊ ነው፣ ወይም የተሻሉ ፕሮጀክቶችን እንድንመርጥ ያስችለናል ማለት ነው። የተለያዩ ስቴፖች አሉ። ሴሌክቲንግ አይቲ ፕሮጀክቶችን ስንመርጥ ልንከተላቸው የሚገቡ ስቴፖች አሉ። የመጀመሪያው ክሬቲንግ አን አይቲ ስትራቴጂ ነው። ይሄ ምንድነው? የአይቲ ፕሮጀክቶችን ስንመርጥ ከድርጅታችን አጠቃላይ ዓላማ ጋር የሚያገናኛቸውን እቅዶች ክሬት ማድረግ ነው ማለት። ስትራቴጂ ምንለው እቅድ ስናወጣ ደግሞ ከድርጅቱ ወይም ከተቋሙ ጋር አጠቃላይ ከድርጅቱ አጠቃላይ ጎሎች ጋር ኮንሲደር በማድረግ ስንመርጥ ነው ማለት ነው። ሁለተኛው አናላይዚንግ ቢዝነስ ኤሪያስ። ይሄ ምንድነው? የተለያዩ
ቢዝነስ ኤሪያዎች ይኖራሉ፣ በአካባቢያችን ያሉ ድርጅት ይኖራሉ። እነሱን ድርጅቶች አናላይዝ ማድረግ፣ በዛ መሰረት ከነሱ የምናሻሽላቸውን ነገሮች ግምት ውስጥ እንድናስገባ ያስችለናል ማለት ነው። ሶስተኛው አይዴንቲፋይንግ ፖቴንሻል ፕሮጀክትስ ነው። ሶስተኛው ስቴፕ ይህ ምንድነው? ሊሆኑ የሚችሉ ፕሮጀክቶችን መለየት ወይም ሊስት አውት ማድረግ፣ አይዴንቲፋይ ማድረግ ነው ማለት ነው። ያ ማለት ላይ አናላይዝ ባደረግነው መሰረት ቢዝነስ ኤሪያዎችን አናላይዝ ባደረገው መሰረት በዛ መሰረት ሊሆኑ የሚችሉ የአይቲ ፕሮጀክቶችን በዝርዝር አይዴንቲፋይ እናደርጋለን ማለት ነው። አራተኛው ቹዝ ዘ ፕሮጀክት ነው። ይህ ማለት ጀስት ሊሆኑ የሚችሉ ፕሮጀክቶችን ገምግመን የተሻለ ጥቅም እናገኝባቸውን እና የተሻለ ብዙ ወጪ የማያስወጡ ፕሮጀክቶችን ቹዝ እናደርጋለን። የመጨረሻው ስቴፕ አሳይኒንግ ሪሶርስስ ነው። እንግዲህ ፕሮጀክቶችን ከመረጥን በኋላ ለዛ ፕሮጀክት አስፈላጊ የሆኑ ሪሶርሶች በጀት ሊሆን ይችላል፣ የተለያዩ ሪሶርሶችን አሳይን እናደርጋለን ማለት ነው። ሌላው ጽንሰ ሀሳብ ፕሮጀክት ቻርተር ነው። ፕሮጀክት ቻርተር is a document that clearly explain what the project is about, what it needs and who involves የሚሉ ነገሮችን ያካትታል ማለት ነው። ይሄ ዶክመንት ነው፣ በግልጽ የሚያስቀምጥልን ይሄ ምንድነው ፕሮጀክቱ ምን እንደሆነ፣ ምን እንደሚያስፈልገው፣ ማን እንደሚሳተፍ በግልጽ ያስቀምጥልናል ማለት ነው። ስለዚህ ይሄ ምንድነው ስለ ፕሮጀክቱ ምን እንደሆነ፣ ያም ፕሮጀክት ለማሳካት ምን እንደሚያስፈልግና ማን በዛ ፕሮጀክት ውስጥ እንደሚሳተፉ በግልጽ የሚያስቀምጥልን ሰነድ ወይም ዶክመንት ነው ማለት ነው። think of it as a roadmap that help everyone understand their roles and what to expect። ይሄ እንግዲህ በዛ ፕሮጀክት ውስጥ የሚሳተፉ አካላት ሚናቸው ምን እንደሆነ፣ ከፕሮጀክቱ ምን እንደሚጠብቁ እና የእነሱ ሚና ተከትለው ፕሮጀክቱን ወደፊት እንዲያስጉዙት እንዲያውቁ ያስችላቸዋል ማለት ነው። there are key parts of project charter። የፕሮጀክት ቻርተር ብዙ አይነት ፓርቶች አሉት። የመጀመሪያው ፕሮጀክት ታይትል ነው። ያ ማለት የፕሮጀክታችን ስም፣ የምንሰራውን ፕሮጀክት ታይትል በውስጡ ይዝልናል ይሄ ዶክመንት። ሁለተኛው ኦብጀክቲቭስ፣ ፕሮጀክቱ ሊደርስባቸውም ሊያሳካቸው የሚያስፈልጉ ግቦችን የሚይዝልን ነው ማለት ነው። ሶስተኛው ስኮፕ ነው። ፕሮጀክቱ ምን እንደሚያካትት እና ምን እንደማያካትት በግልጽ ያስቀምጥልናል። አራተኛው ታይም ፍሬም፣ ያ ማለት የፕሮጀክቱ መጀመሪያና ማብቂያ ቀናትን ይይዝልናል። ሌላው ሳክሰስ ክራይቴሪያስ፣ ፕሮጀክቱን ስኬታማ ሊያደርጉ የሚችሉ ሳክሰስ ክራይቴሪያዎችን ይይዝልናል። ሌላው ስቴክ ሆልደርስ ነው። ያ ማለት በዛ ፕሮጀክት ውስጥ የሚሳተፉ አካላትን ማለት ነው። የመጨረሻው አሳምፕሽንስ ኤንድ ሪስክስ፣ ይሄ ማለት ያው ፕሮጀክቱ እንዳሰብነው ላይሄድ ይችላል። የተለያዩ ችግሮች፣ ሪስኮች ሊያጋጥሙ ይችላሉ። እነሱን አሳምፕሽኖችን፣ ሪስኮችን ይይዝልናል ማለት ነው። ሌላው ሀሳብ ስኮፕ ስቴትመንት ነው። ኢትስ አ ዶክመንት ዛት ኤክስፕሌን ዋት ኤ ፕሮጀክት ዊል ኤንድ ዊል ኖት ኢንክሉድ። ይሄ ፕሮጀክቱ ምን እንደሚያካትት ምን እንደማያካትት በግልጽ የያዝልን ዶክመንት ነው ማለት ነው። ኢት ሄልፕስ ኤቭሪዋን ኢንቮልቭድ አንደርስታንድ ዋት ቱ ኤክስፔክት ኤንድ ዋት ኒድስ ቱ ቢ ዶን። ያው ስኮፕ ስቴትመንት በግልጽ ከተቀመጠ በዛ ፕሮጀክት ውስጥ የሚሳተፉ አካላት ምን እንደሚጠበቅባቸው ምን እንደሚያስፈልግ በግልጽ ያውቃሉ ማለት ነው። this is a document is important because it set a clear goal and help keep project on tracks። ያው ፕሮጀክቱ በግልጽ ጎሎችን የሚያስቀምጥበት ዶክመንት ስለሆነ እያንዳንዳቸው ባለድርሻ አካላት ምን እንደሚጠበቅባቸው ምን እንደሚሰራ ስለሚያውቁ ፕሮጀክቱ በደንብ ጥሩ በሆነ መንገድ እንዲጓዝ
ያስችለዋል ማለት ነው። በዚህ ውስጥ የተለያዩ አክቲቪቲዎች ይኖራሉ። ፕሮጀክት ጀስቲፊኬሽን የመጀመሪያው አክቲቪቲ ነው። ይሄ ምንድነው? ለምን ፕሮጀክቱ አስፈላጊ ነው የሚለውን ነገር ጀስቲፋይ ያደርግልናል። ሁለተኛው ዲስክሪፕሽንስ ኦፍ ዘ ፕሮጀክት ፕሮዳክትስ፣ የፕሮጀክቱ ምርቶችን በግልጽ ምን እንደሚያቀርቡ በግልጽ ያብራራና ዲስክራይብ ያደርግልናል ማለት ነው። አንድ ፕሮጀክት እንግዲህ የተለያዩ ፕሮዳክት ኤንድ ሰርቪሶች ያቀርባል። እነሱን ዲስክራይብ አድርጎ ነው የሚያስቀምጥልን። ሌላው ሳመሪስ ኦፍ ዴሊቨሬብልስ፣ ጀስት የፕሮጀክቱ የሚያቀርባቸው የተለያዩ ዴሊቨሬብሎች ይኖራሉ። እነሱን በዝርዝር በሆነ መልክ ሳመሪ ያስቀምጥልናል ማለት ነው። ሌላው ሳክሰስ ክራይቴሪያ ነው። ይሄ ያው ፕሮጀክቱ ስኬታማ ሊያደርጉት የሚችሉ ነገሮችን በግልጽ ያስቀምጥልናል። የመጨረሻው ኤክስክሉሽን ነው። ይሄ ማለት ፕሮጀክቱ የማያካትታቸውን ነገሮች የሚያስቀምጥልን የምናስቀምጥበት ኤሪያ ነው ማለት ነው። የመጨረሻው ወርክ ብሬክዳውን ስትራክቸር የምንለው ነው ወይም WBS። ኢትስ a way to organize a project by breaking it down into smaller or manageable parts። ይሄ ምንድነው? የፕሮጀክቱን ሙሉ ነገር ወደ ተለያየ ወይም ወደ ስሞለር ወደሆኑ ወደ ትናንሽ ተግባራት መከፋፈል ነው ማለት ነው። የፕሮጀክቱ ሙሉ ተግባራት ወደ ትናንሽ ወደሆኑ ለማስተዳደር ምቹ በሆነ መንገድ የመከፋፈል ሂደት ወርክ ብሬክዳውን ስትራክቸር እንለዋለን ማለት ነው። It helps everyone understand what needs to be done by showing how different tasks fit together። ያው አንድም ፕሮጀክት እንግዲህ ወደ ተለያዩ ወይም ማኔጀብል ወደሆኑ ለማስተዳደር ወደሚመቹ አካላት ስንከፋፍለው እያንዳንዱን ነገር ማኔጅ ለማድረግ ለማስተዳደር ወይም ደግሞ በዛ ፕሮጀክት ውስጥ የሚሳተፉ ባለድርሻ አካላት ምን እንደሚሰራ የተከፋፈለ ስለሆነ በግልጽ ማወቅ ይችላሉ ማለት ነው። Think of it like a family tree that show the relationship between the main project and smaller tasks። ያው የዋና ፕሮጀክቱ አለ፣ ያው በሱ ውስጥ ያሉ ስሞለር ታስኮች አሉ። የነሱን ሪሌሽንሺፕ ላይክ ፋሚሊ ትሪ በሆነ መልክ ያሳየናል ማለት ነው። ኦኬ የዛሬው ክላሳችን ይሄን ይመስል ነበረ። አመሰግናለሁኝ። አዲስ ስለሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቻፕተር 3 እንጀምራለን። እስከዛው ድረስ መልካም ቆይታ።